ውድ ምእመናን ዛሬ ስለ አንድ ትልቅ ኮከብ እናነሳለን። በሰይፉ በምላሱ በብዕሩ መጥፎ ነገር ስለተዋጋ የነብዩን ሱና ሕያው ለማድረግ ሙሉ ህይወቱን ስለሰጠ ትልቅ ስብዕና እናውሳለን። ኢብኑ ተይሚያ ሁሌም ስሙን ትሰሙታላችሁ። ከቀይ ከግራ ባጨብጫቢና ባውጋዥ መሃል በዑለማዎች መሃል የሐሳብ ልዩነት ተፈጥሮ ቃለ ኢብኑ ተይሚያ ከተባለ ዓሊም የተባለ ይቆማል። ይህ ሰው ማን ነው? እድገቱስ ማን? ስሙ አሕመድ ይባላል። የነብዩን አለይሂ ሰላቱ ወሰላም ሱናን ሕያው ያደርግ ዘንድ ወላጆቹ አሕመድ ብለው ሰየሙት። የቤት ስሙም ተቅዩዲን ይሉታል። ለቀቡም አቡል አባስ ይሉታል። አባቱ አብዱልሐሊም ይባላል። አያቱ አብዱሰላም። ሁሎችም የዕልም ቤተሰቦች ነበሩ። ታዋቂ የዕልም አኢማዎች ነበሩ። ዘሃቢ ምን ይላል? አያቱ አብዱልሐሊም አባቱ ኮከብ ነበር ይላል። አብዱሰላም አያቱ ደግሞ ጨረቃ ነበር። ኢብኑ ተይሚያ የሚባል ፀሐይ መጥቶ ዋጣቸው ይላል። ይህ ትልቅ ሰው ለዚህ ትውልድ እንደ አዲስ ልናስተምረው ትክክለኛ የህይወት መንገዱን ልንገልጥ ግድ ይለናል። ለወጣቱ ትውልድ እንደሱ የለውጥ ቀንዲል እንዲሆኑ ለዲናቸው ሌትንም ቀንም እንዲሰጡ እንደ ሞዴል ልናነሳው ዛሬ ለዚህ ኡማ አስፈላጊ ሆኖ አግኝተነዋል። ይህ ወጣት እድገቱ የዕልም ቤተሰብ ውስጥ ነበር ያደገ። አያቱ እንዳልኳችሁ ትልቅ ኢማም ነው። አባቱም እንደዛው። ተይሚያ የሚለው ስም ታዲያ የት መጣ? የሴት ስም ነው። በእናቱ አያት ተይሚያ ትባላለች። እውቅ ዳዕዋ አድራጊ ነበረች። ህዝብን አስተማሪ ነበረች። አናጭ ነበረች። ከሷ በኋላ የመጣው ትውልድ በሷ ነበር የሚጠራው የተይሚያ ቤተሰቦች እየተባሉ። ይህም ታላቅ ሰው ኢብኑ ተይሚያ የተይሚያ ልጅ ይባላል። ኢብኑ ተይሚያ ገና ህፃን እያለ አሕመድ በ7 ዓመቱ ቁርአንን ሐፈዘ። ገና በ11 ዓመቱ ዒልምን መሸምደድ ጀመረ። በሒፍዝ አቅሙ የሚደርስበት ሰው አልነበር። አንዴ ቤተሰብ ሊዝናኑ ረፍት ወጡ። አብረን እንውጣ አሉት። መውጣት አልፈልግም አለ። አባት እህቶቹን ይዞ ወጣ። ሲጫወቱ ለው ሲመጡ አባት አንተ አሕመድ ከእህቶች ከወንድሞች ጋር አትወጣም ነበር እንዴ? በመቅረት እኮ ቅር አላቸዋል። ኢብኑ ተይሚያም ሲመልስ አባቴ ሆይ እናንተ ወጣችሁ ምን አገኛችሁ? እኔ እኮ ቤት በተቀመጥኩበት ሰዓት አንድ መጽሐፍ ጨረስኳል። መጽሐፉ ትልቅ መጽሐፍ ነው። ሸምድዶ ጨርሶታል። ይሄ ትንሽ ታዳጊ ወጣት ታዳጊ ልጅ መጽሐፉ ረውደቱ ናዚር ወጁነቱ ልሙናዚር የሚል የሚገርም መጽሐፍ ነው። ጨረስከው አለው አባቱ። አዎ ዓሊም ነው አባቱ። እንዲህ እንደማይተሐፈዝ ያውቃል። ገለጠና ፈተነው። አንዲትም መስመር አልሳተም። ስሙ ገነነ። የኢብኑ ተይሚያ የሒፍዝ አቅም ዓለም ላይ መሰራጨት ጀመረ። እሱን ለማግኘት ከሌላ ሀገር ይመጡ ነበር ለማወቅ ማን ነው ኢብኑ ተይሚያ የሚባል ትንሽ ልጅ አሳዩን እያሉ። አንዴ ታዲያ አንድ ሰው ከሩቅ ሀገር መጣ። ኢብኑ ተይሚያ የሚያልፍበት መንገድ ላይ ጠበቀው። ገና 10-11 ዓመቱ ነው። የመሐፈዝ ትልቅ አቅም አለ ተብሏል። ልሞክርህ አለው። ያዘውን ሉህ ተቀበለና ሐዲስ ጻፈ። አንብበው አለው። ኢብኑ ተይሚያ እንደ ፎቶ አንስቶ መለሰለት። ጠየቀው። አንድም መስመር አልሳተም። ምናልባት ይሄን ሐዲስ የምታውቀው ሊሆን ይችላል፣ ሌላ ልጠይቅህ አለው። አሁንም ሐፍዞ መለሰለት። ያ ሰው ተገረመ። ወቃል ኢን ዓሸ ሃذا الصبي ይህ ታዳጊ አላህ ዕድሜ ሰጥቶት ከፍ ካለ ምድር ላይ ተአምር ይከስታል አለ። ኢብኑ ተይሚያን በሒፍዝ የሚደርስበት አልነበር። የዕልም ጥግ ደረሰ። ከ200 ዓሊሞች ዕውቀትን ወሰደ። በ17 ዓመቱ የአገሪቱ ሙፍቲዎች ውስጥ አንዱ መሆን በቃ። በ21 ዓመቱ አባቱ ወደ አኼራ ሲሻገር አባቱ የአገሪቱ ሙፍቲ ነበር። እሱም ያስተምርበት ጃሚዑል ኡመዊ የሚባል ትልቅ ቦታ አለ። የዛ ቦታ አስተማሪ ምን ይሁን? ማን ተፈለገ? ኢብኑ ተይሚያን ሰዎቹ አመጡ። ሰው ህዝብ ከቧል። ከዓለም ነው የመጣው። ዒልም ሊወስዱ ነው። 2 ረክዓ ሰገደና ወንበሩ ላይ ቁጭ አለ። አባቱ ወንበር አይኑን ጨፍኖ ነው ሐዲስ የሚናገረው። የተናገረው ነገር ህዝቡን አስደመመ። ቁርአን ይጠቅሳል፣ ሐዲስ ያያይዝበታል።
ከቁርአን ውስጥ ፍቅህ ያወጣል፣ የሐዲሱን ደረጃ ይተነትናል፣ ሰበቡን ንዙሉን ያወርዳል፣ የዑለማዎችን ልዩነት እዛ ውስጥ ያብራራል። በአንድ ሐዲስ በርካታ እውቀትን ማሳፈስ ጀመር። በስሩ ትላልቅ ኢማሞችን ማውጣት ጀመር። ኢብኑል ቀይም ሲባል ትሰማለህ? እሱ የኢብኑ ተይሚያ ደረሳ። ኢብኑ አብዱል በር ሲባል ትሰማለህ? ኢብኑ ከሲር፣ ኢብኑ ዘመልካኒ፣ ሚዚ፣ እነዚህ ትላልቅ ኢማሞች ከሱ ስር የተቆጠቆጡ ናቸው። የእውቀትን ጥግ አላህ ሰጠ። ጧትም ማታም ዒልም ጋ ነው። እስልምናን ብቻ አይደለም ከእስልምና ውጭ ያሉትን ሁሉ ማንበብ ጀመረ። የዘመኑ አይነት ለመሆን በቃ እስካሁን ድረስ ተጽዕኖ የከበደ መረጃዎችን መስበር የማይቻል ክርክረ ብርቱ ኢብኑ ተይሚያ ረሂመሁላህ። ከእስልምና ውስጥ የተለያዩ በሱ ዘመን ልዩነቶች ነበሩ። ሺዓዎች አሉ፣ ራፊዳዎች አሉ፣ ጉላቱ ሱፊያ ቀብር አምላኪ በሱፊያ ስም ማህበረሰብ አሉ። እነሱን ሁሉ በመጽሐፉ ቅርጽ አሳዛቸው። አልስቲጋሳ ሚል ጽፎ ርማት ሰጠ። አተድሙሪያ፣ አልዋሲጥያ፣ እነዚህ ኪታቦች አንዴ ቁጭ ብሎ የጻፋቸው ናቸው። ጉላቱ ተሰውፍ በሱፊያ ስም ደንበር ያለፉትን ቅርጽ አስያዛቸው። ሺዓዎቹ ጋር መጣ፣ አነበበው መጽሐፉን። ሺዓዎች ከሚያውቁት በታይ ሺዓን ያውቃል። ሚንሃጁ ሱና ሚል መጽሐፍ ጻፈ። ድምጥማጥ አጠፋቸው። የእስልምናን ከጨረሰ በኋላ ወደ ክርስትና ወደ ክርስትናን በደንብ አጠናና የሰጠው ምላሽ ከባድ ነው። አልጀዋቡ ሰሒህ ሊመን በደለ ዲን አልመሲሕ፣ የኢየሱስን ዲን ለቀየሩት ምላሽ ብሎ መጽሐፍ ይዞ ወጣ። ማን ይከራከር? የሁድያን አጠና። ቀዋዒድ ኢብኑ ተይሚያ ፊ ረድ ዐለል የሁድያ ሚገርም መጽሐፍ ጻፈ። ሊወዳደሩት አልቻለም። ከእስልምና ወጣና ፍልስፍናን አነበበ። እነ አሪስቶትል ታዋቂ ፈላስፋዎችን ሚዛን በሚለው መጽሐፍ ድምጥማጥ አጠፋቸው። ደርዑ ተዓሩድ አልዓቅል ወነቅል የጻፈው መጽሐፍ እስካሁን አስደማሚ ነው። ታዋቂ የዓለም ፈላስፋዎችን መሰረት አሳጣቸው። ይሄን ዒልሙን ያየ ትውልድ ኢብኑ ተይሚያን አገነነ እና አቡ ሐያን ኢብኑ ተይሚያን ሲያዩ አንተል ኢማሙል ሙንተዘሩ፣ ዓለም ቆማ ተጠብቀው የነበረ ኢማም አንተ ነበርክ ይሉታል። ተው ከሱ በኋላ የመጡ ኢብኑ ደቂቅን አልዒዲ ታዋቂ ዓሊም ናቸው። ኢብኑ ተይሚያ ጋር ቁጭ ብያወራውት ይላሉ። ፈረአይቱ ረጁለን ቀድ ውድዐት ኩሉ ልዑሉም በይነ ዐይነይ፣ ዒልም የተባለ አላህ አይኑ ላይ ያደረገለት፣ የፈለገውን ያነሳል፣ የፈለገውን ይተዋል። ኢብኑ ደቂቅ ማለት ትልቅ ዓሊም ናቸው። ግን ኢብኑ ተይሚያን ሲያዩ ዋለሉ። ከዛም ብያልኩት ይላሉ መጽሐፋቸው ላይ አለ ማ ኩንቱ አظን አነ አላህ በቂየ ምስለክ፣ አላህ እንዳንተ አይነት ሰው ይፈጥራል ብዬ አልጠበቅኩም ነበር። ተአምር ነበር። እነ ኢብኑ ሐጀር አልአስቀላኒ አሚሩል ሙእሚኒን ፊል ሐዲስ ስለ ኢብኑ ተይሚያ ሲናገሩ ዱረሩል ካሚና መጽሐፋቸው ላይ ተመልከት። ስለሱ ያወሩት አይጠግቡ። ስለሱ የተናገሩ አኢማዎችን ሲዘረዝሩ ሸይኹል እስላም የእስልምናው ሼኽ ሚል ማዕረግ የተሰጠው እሱ ነው። ዓለም ላይ ስሙ ሲጠራ ትዝ ቢል እሱ ሰው ብቻ። 85 አኢማዎች ሸይኹል እስላም ብለውታል ይላሉ ስለሱ ሲጽፉ። ወሹህረቱ ኢማመቲህ ይላሉ እዚህ መጽሐፍ ላይ። የመሪነት እውቅናው እኮ አሽሃሩ ሚነ ሸምስ፣ ፀሐይ ከምትታወቀው በላይ ይታወቃል ይላል። ሸይኹል እስላም የሚለው ስያሜው እስካሁን ድረስ እኛ ገንዘብ እንዳለ ለወደፊትም ይቀጥላል ይላሉ ኢማም ኢብኑ ሐጀር። የኢብኑ ተይሚያን ኢማምነት የሚቃወም ወይ ጃሂል ነው አሊያም ደግሞ ኢንሷፍ የሌላቸው ነው ይላሉ። ፍትሃዊ ያልሆኑ አውቀው የበደሉት እያወቁ ያጠፉ ማለት። ኢማም አስዩጢና ኢትሓፍ ሳዳቱል ሙተቂን ሚል መጽሐፍ አላቸው። ስለ ኢብኑ ተይሚያ መግቢያቸው ላይ እንዲህ ይላሉ፣ ወርደህ አረጋግጥ። ኢማም አልሓፊዝ አስዩጢ አሐዱ ሙጀዲዲ ሃዚሂ ልኡማ፣ እሳቸው ምን ይላሉ? ህወ ሸይኹል እስላም፣ የእስልምናው ሼኽ እሱ ነው። አልሓፊዝ የሐዲሱ ኤክስፐርት እሱ ነው። አልፈቂህ የፍቂህ ኤክስፐርቱ እሱ ነው። አልሙጅተሂድ የእጅቲሃድ ደረጃ የደረሰ እሱ ነው። አልሙፈሲር አልባሪዕ ጉረቱ ዘማኒ የክፍለ ዘመኑ ክስተት ነበር ይላል። ዓለሙ ዙሃድ ዱንያን የተውት ዛሂዶች ዓለም ምልክት ነበር ኢብኑ ተይሚያ ይላል።
ذهبي የሳቸው ደረሳ ስለ ዒልሙ ሲናገሩ والله በአላህ ይሁንብኝ ይላል ብምል መቃመ ኢብራሂምና ሩክን ከዓባ ጠግቁሜ እኔ ኢብኑ ተይሚያ አይነት ሰው እንዳላየው ኢብኑ ተይሚያ ራሱ የራሱ አይነት ሰው አይቶ እንደማያውቅ ብምል ለማ ኩንቱ ሐንፈን ወንጀለኛ አይደለሁም ይላል ኢብኑ ተይሚያ አልሐራኒ። ይህ ታላቅ ሰው ይህ የለውጥ ቀንዲል ይህ የነብዩን ሱና ሕያው ያደረገ ዛሬ ዳግም ልናነሳው በእኛ ላይ ግድ ነው። ዒልሙ ብቻ አልነበረም ሰውን ያስደመመው። ኢብኑ ተይሚያ ዓቢድና ዛኪር ነበር። አሁን የሱ ተከታይ ነን የምንል ትውልዶች እጃችን ላይ የጠፋው መሳሪያ ዛኪር ነበር። ኢብኑ ተይሚያ ዚክር ነው ሙሉ ቀኑን የሚያጠፋው። ኢብኑል ቀይም ዋብል ሰይብ ሚል መጽሐፉ ላይ ስለሱ ያወሳል። አንዴ ይላል ሱብሒ ሰግዶ ቁጭ አለ ኢብኑ ተይሚያ ዚክር ያዘ መጣው አልጨረሰም ተመለስኩ አልጨረሰም ሶስተኛ ስመጣ መገረሜን አይቶ ቀና ብሎ አይ ከዛም هذه غدوتي ይሄኮ የሩሄ ምግብ ነው አለ ኢለማ ተገዳ سقطت قواي ኃይሌ ይወድቃል እኮ ይሄን ካልበላው አለ። ዚክር ይወድ ነበር። ሱብሒ ሰግዶ ዚክር ነው የሚያሳልፈው። ኢብኑል ቀይም ይላል በዚክሮቹ መሃል አንገቱን ቀና ያደረገ ወደ ሰማይ አላህን ያወራ ይመለሳል ይላል። ሱብሃነከ ወቢሐምድክ። ኢብኑ ተይሚያ በዚክሩ ነው የሚታወቀው። መጽሐፍ ሲጽፍ በአንድ ቀን የጻፈውን ሰዎች ለመገልበጥ ሳምንት ይፈጅባቸው ነበር። እሱ በቀን የጻፈው ተጠየቀ እንዴት ነው ይህን ችሎታ ያገኘው አሉ። አንድ ጥያቄ መለስ فوالله ما رفعت قلما ولا وضعت الا سبحت الله سبحانه وتعالى እኔ እኮ ብዕሬን አላነሳም አላስቀምጥም አላህን ተስቢህ ያረኩ ቢሆን እንጂ አለ። ኢብኑ ተይሚያ ሲያሰግድ አላሁ አክበር ሲል ቀልባችን ከሆዳችን ሊወጣ ይመስለናል ይላሉ። የግርማ ሞገሱ ዛኪር ነበር፣ ዓቢድ ነበር። ህዝቡ በዒባዳው በዒልሙ አጋነነው አላቁት ሸይኹል ኢስላም ብለው ሰየሙት። ሲያዳንቁት ግን አይወድም ነበር። እኔ ለአላህ ተናናሽ ተራባሪያው ነኝ ይል ነበር። ኢብኑል ቀይም ምን ይላል? እሱ ፊት ላይ ውዳሴ ከተሰጠው ካደነቁት ፊቱ ይቀየር ነበር። አነ ላ ሸይ እኔ ምንም አይደለሁም ይላቸዋል። ወላ ሚኒ ሸይ ወላ ፊየ ሸይ እኔ ዘንድ ምንም የለም ምንም ያረኩት አስተዋጽኦ የለም ለምን የምታደንቁ? فوالله ما زلت جدد اسلامي እስልምናዬን ሁሌም እንዳደስኩ ምኖር ሰው ነኝ አታዳንቁኝ ይላል። ግጥም ይገጥማል። አነ المكدي وابن المكدي هكذا كان ابي وجدي ሰባራይ ደካማ ልጅ ደካማ አያቶች ደካማ ከአላህ ፈላጊዎች ነን ይል ነበር። ሙፍተቂር ነበር ወደ አላህ የሰውን ጭብጨባ አይፈልግም። ዓላማው ይሄን ትውልድ መቀስቀስ ነበር። ኢብኑል ቀይም መዳሪጁሁ ሳሊኪን የሚባለው ውብ መጽሐፉ ላይ ኢብኑል ተይሚያ በህይወቱ የመጨረሻ ጊዜ አንድ ደብዳቤ ጻፈልኝ ይላል። ደብዳቤው ጋር ያይዞችን ግጥም አስቀምጧታል። አነል ፈቂር ኢላ ረቢል በሪያት እኔ እኮ ወደ ሰው ልጆች ጌታ ከጃይ ዳሃው ነኝ። አነል ምስኪን ፊ መጅሙዕ ሐላት እኔ ምስኪኑ ነኝ በሁሉም ሁኔታ። አና ظلوم لنفسي وهي ظالمتي ነፍሴን በድያታለሁ እሷን በድላኛለች። لا أستطيع لنفسي جلب منفعة ولا عن النفس لدفع المضرات ወደ ራሴ መልካም መሳብ አልችል መገፍተርም አልችል ምስኪን ነኝ ይል ነበር ኢብኑ ተይሚያ። ሙፍተቂር በዚህ ነው የሚታወቀው። አቅም የለኝም አላህ እርዳኝ የሚል ሰው ያዘው ዒልም የተቋ ውጤት ነው ይላሉ አኢማዎች ስለሱ ታሪክ ሲጽፉ። አንዳንዴ ይላል ስለ ራሱ ሲናገር ዒልሙ በዛና ብዙ ዕውቀቶች ወደሱ ይመጣል ፈትዋ መስጠት አይችልም። እወጣለሁ ይላል ዒልሙን ቢሲለኝ ሲዘጋብኝ ፈትዋው ከሀገሪቱ ገጠሮች ላይ የተለቀቁ ህዝብ የተዋቸው መስጂዶች አሉ አቧራ የለበሱ የተከፋፈቱ ወደዛ ይሄድና ኢብኑ ተይሚያ መሬት ላይ ይወድቃል አቧራ ይለብሳል። ያ ሙዓሊመ አደም ዓልምኒ አንተ አደምን ያስተማርከው አላህ አሳውቀኝ። ያ ሙፈሂመ ሱለይማን ፈሂምኒ ሱለይማንን ግንዛቤ የሰጠው አላህ አሳውቀኝ ብዬ ለምነዋለሁ ይላል። ስመለስ አላህ ከፍቶልኛል ይላል። አንዳንዴ ፈትዋ ጠየቅና ፈትዋው ይጠፋኛል። ያንን ዒልም ያዘ ሰው አላህን 1000 ጊዜ እስትግፋር አረጋል ማህርታውን ከጅለዋለሁ አላህ ወዲያውን ይከፍትልኛል ይላል። ኢብኑ ተይሚያ ሲራመድ ካየው ዚክር ይያለ ሲመለስ ዚክር ነው ሲተኛ ዚክር ነው። በዚህ ላይ ቁርአንን በየ7 ቀኑ ያختማል።
ከሱብሂ በኋላ ፋቲሃ መደጋገም ይወድ ነበር። ጠየቁት ለምንድን ነው አሉት። አላህ እኮ 104 መጽሐፍን አውርዷል፣ ሱሑፎችን አውርዷል። የዚህን ዕውቀት ጨምቆ ቁርአን ላይ ያስቀምጥ። ቁርአን ውስጥ ያለውን ጨምቆ ሱረቱል ፋቲሃ ላይ ያስቀመጠው። ሱረቱል ፋቲሃ ላይ ያለውን ወስዶ ኢያከ ነዕቡዱ ወኢያከ ነስተዒን፣ አንተ እንገዛሃለን ባንተ ምን እንታገዛለን። አላህ ዘንድ ያልታገዘ አላህ ዘንድ ያልተሰፋ ሰው አቅም የለውም ይላል ኢብኑ ተይሚያ። ዚክሩ የበዛ አውራዱ የበዛ ቁርአኑ የበዛ ሸይኹል እስላም ኢብኑ ተይሚያ ዛሬ እሱ ተከታይ ነን ምን ዚክሩ ጋለን በቀን ስንት ሺህ እስትግፋር አለን። ቁርአን ላይ ሰላቱል ቂያም ሲያሙን ነሃር ይታለ ኢብኑ ተይሚያ ደረሰ። 2-3 ኪታብ ተነባለች የለም እዛ በኋላ ካን ዓብደን ዛኪራን ሙጃሂድ ነበር። ታታሮቹ ሲመጡ ታግሎ ያስወጣቸው አንዱ እሱ ነበር ኢብኑ ተይሚያ። ኢብኑ ተይሚያ ይሄን ሁሉ ዒልም ሰበሰበና ወደ ኡማው የገባውን አቧራ አራገፈ። ለዘመኑ የሚመጥን ኢጅቲሃዳቶችን ማምጣት ጀመረ። ይሄ ትግሉ በዘመኑ የነበሩት መሻይኾቹ ጋር ጥርስ ውስጥ ከተተው፣ ቀደማቸው፣ ሰፋባቸው። እነሱ ያጠበቁትን ማግራራት የዘጉትን መክፈት ጀመረ። ኢብኑ ተይሚያ የሚታወቀው በገራገር ፈትዋዎቹን አሁን ድረስ እሱ የሚቃረኑት የሱን ፈትዋ ይጠቀማሉ። ለምሳሌ አንድ ሰው አንድ ቦታ ቁጭ ብሎ ሚስቱን በ3 ፈትቼሻለሁ ቢል መዛሂቦች ሁሉ ምንድነው የሚሉት? ፈቷታል በ3። ኢብኑ ተይሚያ አይደለም አለ። አንድ ቁጭ ብሎ ከፈታ 10ም ቢላት እንደ አንድ ነው የሚቆጠራል። ዓለም ላይ ያለ ቤት ሁሉ አሁን ህይወቱን የጠበቀው በዚህ ፈትዋ። ለምሳሌ ጠዋፍ አሁን የኡምራ ሐጅ ዳችኋል። የኡምራ ፕሮሰስ አሁን እዛ ውስጥ ገብታችሁ 4 ሰዓት ይፈጃል። መሃል ላይ ውዶ ልትፈቱ ትችላላችሁ። ጠዋፍ ላይ ስትጠውፉ ውዶ ማድረግ ሸርጥ ነው አሉ አብዛኛዎቹ አኢማዎች። እሱ የነ ኢማሙ አህመድን ቀዳና ውዶ ሸርጥ አይደለም ብትፈታም ጠዋፍን ጨርስ ብሎ ፈትዋ ሰጥ። አሁን ዓለም ቢጠቀመው የሱን ፈትዋ በተለይ በዚህ ዘመን ሐረም ላይ ገብተ 3ኛው ጠዋፍ ላይ ውዶ ብትፈታ መመለሻ የት ነው? ከባድ ነው። አርቆ ማየት የሚችል ኢማም ነበር ኢብኑ ተይሚያ። ፈትዋዎቹ ገራገር ነበር። አስማኡ ሲፋት ላይ በዘመኑ ጭቅጭቅ ነበረ። በአላህ ባህሪያትና ስሞች ላይ ገሩም መንገድ ከኢማሙ አህመድ ጽቦ አሻዒራዎቹ ጋር ተጋጠመ። የሱ አቋም ቀላል ግልጽ አረገው። አላህ አለኝን ያለውን ሲፈት እናጸድቃለን እንዴት ስንባል ለይሰ ከሚስሊ ሸይ ወሁወ ሰሚዑል በሲር ወጠመድ ምሳያ የለው። ሲፋውን እንዳለ ታጸድቃል እንዴት ስትባል ኢማሙ ማሊክ እንዳል ወልከይፉ መጅሁል። በዚህ አጀንዳው ማውራት ቢድዓ ነው ወላ አራክ ኢላ صاحب ቢድዓ እንዳሉ ገሩም መንገድ ይዞ ኢብኑ ተይሚያ መጣ እንጂ 7 ሲፋት ታጸድቃለ 20 ጽድቅ። ይሄ ትውልዱን አሁን ፌስቡክ ላይ ተመልከቱ ቢዚ አርገውታል። አረብ ሀገር ያለች ስለዚህ አጀንዳ ነው የምታወራው። ቡኻሪና ሙስሊምን ያልጨረሰ ወጣት አስማው ሲፋት ላይ ነው ግጥሚያ ላይ ያደረገ ያለ። ኢብኑ ተይሚያ ረዲየላሁ ተዓላ ዐንሁ ገራገር ፈትዋ ሙጃሂድ በብዕሩ በልሳኑ የታገለ ነበር። ታዲያ ይሄ ጉዞው ጠላትን ወለደበት። ይሁዳዎች ተጣሉት፣ ነሷራዎች ተጣሉት፣ ሺዓዎች ተጣሉት፣ ራፊዳዎች ተጣሉት። ታምናላችሁ ኢብኑ ተይሚያ በህይወት እያለ 21 ጊዜ ታስሯል። ከአንድ ቀን እስከ 2 ዓመት ተኩል ድረስ 21 ጊዜ ታስሯል። ይሄ ሰው ጂሃድ ላይ ነው ያሳለፈው። ሚስቴ ማግባት እድል አላገኝም። እናቴን ሚስቲ ዳሪኝ ልላት ብዬ ስሄድ አንድ ጉዳይ ገጥመኛል በዛው ጠፋለሁ። አላገቡም ነበር። አለባበሳቸው መጠነኛ የሆነ ዱንያ ላይ ግድ የሌላቸው። ለዛ ነው ኢማም ስዩጢ ዓለሙ ዙሃድ የዛሂዶቹ ምልክት ይሉታል ኢማም ስዩጢ። ታዲያ ትግል በዛበት። ጠላቶቹ ያስፈራሩት ገባ። አንዴ ያስሩታል፣ ሌላ ጊዜ ይፈቱታል። ማዛ يفعل اعدائي بي ጠላቶቼ እኔ ጋር ምን ማድረግ ይችላሉ? አነ ጀነቴ ወቡስታኒ ፊ ሶድሪ እኔ እኮ ደስታዬና ጀነቴ ልቤ ውስጥ ነው። ቢገሉኝ ሸሂድ ነኝ፣ ቢያባሩኝ ዝናናለሁ ወጥቼ፣ ቢያስሩኝ ደግሞ ኸልዋ ይሆንልኛል። 21 ጊዜ አስረውታል ኢብኑ ተይሚያ ረዲየላሁ ተዓላ። የመጨረሻ ፍጻሜው እስር ቤት ውስጥ ነበር። في ዲመሽቅ እስር ቤት ላይ ያለ ከተቱት፣ ሊፈቱት ፍቃደኛ አይደሉም።
መጽሐፍ ከለከሉት ሚያነበውን ሚጽፈውን ቀሙት የት ይጻፍ ብዕር ፈልጎ ግድግዳ ላይ በከሰል ይጽፍ ነበር ኢብኑ ተይሚያ እስር ቤት ውስጥ የተጻፉ ፈትዋዎች ናቸው አሁን ዓለምን ያነቃነቁ ያሉት ከግድግዳው የተነሱ ፈትዋዎቹ ናቸው እጅ አልሰጥም ባይነት ለዚህ ትውልድ አስተምሮ አለፈ እስር ቤት ላይ መጨረሻ ቀለሙንም ቀሙት ምን ያድርግ መጽሐፍ የለ ጽሁፍ የለ ቁጭ ብሎ ቁርአን ማክተም ጀመረ መጨረሻ ይላሉ ሙአሪፎቹ ኢነል ሙተቂን እነዛ አላህን ፈሪዎች في جنات ونهر بجنتنا بونزوچ ውስጥ ናቸው في مقعد صدق عند مليك مقتدر الله ዘንድ ናቸው ሚለውን አንቀጽ እንደቀራ ሩሁ ወደ አኺራ ተሻገረች ኢብኑ ተይሚያ የዚህ ትውልድ ሞዴል የወጣቱ ሞዴል ለዲን የሚሰሩ ሰዎች ሞዴል ለውጥ ላሰቡ ሰዎች ሁሉ ስንቅ የሆነ ታሪኩ ኢብኑ ተይሚያ الحراني ኢብኑ ከሲር ምን ይላል ታሪኩ ላይ ኢብኑ ተይሚያን እስር ቤት ጀናዛው ልናወጣ ገባን ይላል በዛን ወቅት የተገኘ ጀናዛ በእስልምና ታሪክ ተገንቶ ያውቃል የተጣሉት ሁሉ ሊቀብሩት መጡ ደነገጡ ሲያጡት ደነገጡ ይሄን ትልቅ ሰው ጀናዛውን በዚህ ልክ ህዝብ አልተገኘም ይላሉ ኢማም ኢብኑ ሐጀር አልአስቀላኒ ፊቱን ስናየው ትንሽ ሽበት ብዙ አልነበረው ሽበት ጣል አርጎበታል ማ ተረከ ማለን ገንዘብ አልተወም ወላ ወለደን ልጅም አልነበረውም ولكن ترك امه تدعو ليلا ግን ትውልድ ትተወደ ዱዓ የሚያደርግለት በዚህ ዘመን እኔ ማቃቸው መሻይኮች ውስጥ አንዱ ሐጅ ላይ ሰው አገኘው ምን ያደረክ ነው ባለፈው አመት ሐጅ አርገ ይላሉ አዎ በዚህ አመት ለኢብኑ ተይሚያ ነው ማረጋው ህዝብ ልብ ውስጥ የገባ የሱን መረጃዎች ስታይ ማለፍም አትችለው ደረሶች እንኳን ኢማሙ ኢብኑ ቀይም የሱን መረጃ መውጣት ሳይችሉ ነው ያለፉት ትንሽ ቢወጡ እንጂ ያን ዒልም ይዘው እሱ ያሰመረው መስመር መጣስ አልተቻለ رضي الله عنه وغفر له الا فاستغفروا ربكم فطوبى للمستغفرين الحمد لله على احسانه والشكر له على تفضله وامتنانه ولا اله الا الله تعظيما لشانه وصلى الله وسلم وبارك على رسوله واخوانه ود مؤمنان ትኩረታችን ዛሬ ስለ አንድ ትልቅ ከዋክብት ነው ምድርን ብርሃን ስላበራ የዘመኑ አይነት ስለነበር የለውጥ ተሐድሶ ቀንዲል ስለነበር ኢብኑ ተይሚያ ምንም ጠላቶቹ በሱ ላይ ቢያሴሩም ቂም አልነበረው ይቅርባይ ነበር አንዴ ይላል ኢማም ኢብኑ ቀይም የሱ በጣም የሚያጠቃው ጠላት ነበር የሚያሳደው ያሳስረው ስሙን ሊያጠፋው ሊያስገድለው መጣው ሙቶ ነበር ላበስረው መጣው ይላል ኢብኑ ቀይም ደረሳቸው እገሌኮ ሞታል ፈናሃረኒ ተቆጣኛ ፊቱ ተለወጠ ይሄን ብስራት ብለ ይዘልይ ትመጣል እሱኮ እኔም በመታገሉ አላህ ዘንድ የሰጠኝን ደረጃ ታቃለ የሱ ትግልኮ ከፍታ ጨምሮልኛል ወደ ቤቱ ሄዱ ልጆቹን ሳመ አቀረባቸውና ከዚህ በኋላ እናንተ አባት እኔ ነኝ አባታችሁ የምትጠይቁትን ሁሉ እኔን ጠይቁ አላቸው ለአላህ ነው የታገልከው ለምን ቂሙን ተቋጥረዋል የተለያዩ በሱ ዘመን ነገስታቶች ተቃይረዋል አንድ ንጉስ ኢብኑ ተይሚያ የሚደግፍ ተተክቶ ነበር ኢብኑ ተይሚያ ከስር ሲወጣ አገኘው መሐል ላይ ከ21 ጽሮቹ በአንዱ ላይ ናስር ብን ቃላዋን ይባላል ጠራው ኢብኑ ተይሚያ ያለው እነገሌ ሼክ እነገሌ ሻህ አንተን ጠቁሞ አሳስረው አዎ ልበቀልልሃል ኢብኑ ተይሚያ ፊቱ ተቀየረ ለምን ትበቀላቸዋል እኔ አፉ ብያቸዋል እነሱ መስሏቸው ስላልተረዱኝ ነው ጥፋት መስሏቸው ነው አፉ ብያለሁ አለ ኢብኑ ተይሚያ ይሄ ሩህ ከዳዒዎች ልብ ውስጥ መኖር አለ ሚቃረን ሰው መስሎት ነው አልተረዳ አንዳንዱ ዲን ምታጠፋ መስሎታል ሌላው ቦታው ምትቀማው መስሎታል አስተውሳለሁኛ እስር ቤት ይያለን 22 አመት እንዲፈረድብን መጥተው የመሰከሩ ሰዎች አሉ መሻይኾች አሸባሪ ናቸው ብሎ ማለት ተፈታን በኋላ መጅሊሱን ልናቋቁም ተጠራ እነዚህን ሰዎች አቅፈን ስበን ነው አብረናቸው ቁጭ ያለ በቃ መስሎት ነው የተጣላ መስሎት ነው ያሰ እንድትታሰር እድል የፈጠረ ዳዒ ኡስታዝ ዓሊም ቂማይዝም ስላልተረዱ ነው የተጣሉ እንዳትዝባቸው ለፈው ለአላህ ነው የታገልከው ኢብኑ ተይሚያ በህይወቱ እነዚህን ያጠፉትንም ይሁን የተከራከሩትንም ይሁን ማክፈር አይወድም ኢብኑ ተይሚያ انا لا اكفر احدا من اهل القبلة
ኢብኑ ተይሚያ ተማሪነን የምንል ሰዎች ይህን እንስማው። ኢብኑ ተይሚያ ካፉ ኩፍር ወጥቶ አያውቅም፣ ተብዲዕ ወጥቶ አያውቅም። እገሌ ሙብተዲዕ ሚል ቃል የለው። ያስተምራል፣ ቢድዓን ሽርክን ያወግዛል። እገሌ ሙሽሪክ ብሎ አያውቅም። ሐታ የተከራከሩትን ጉላቱል አሻዒራን እንኳን ሚን አህለ ሱና ወልጀማዓ የቆጠራቸው ኢብኑ ተይሚያ ያከፈረው ሰው የለም። ራሱን ዝቅ አርጎ የሚያይ የቂብላ ያሉ ሰዎችን አላከፍርም የሚል ሰው ነው። ማክፈር የእስልምና ባህሪ አይደለም። ድሮ የሰለፊያውን የሚያከፍር ተክፊር ወልሂጅራ ስናወግዝ ቆየን። አሁን ደግሞ የሱፊያ ጭንብል ለብሶ አህባሽ የሚያከፍር ሆኖ መጣ። ነገሌ ያረዱት አይበላም፣ ገሌን ያገባሽ ተፋች። ይሄ እስልምናን አይጠቅምም ወንድሞች። ሙስሊም ሙስሊምን አያከፍርም። መን ሶለ ሶላተና ሶላታችን የሰገደ ወስተቅበለ ቅብለተና ቅብላችን የተቅጣጨ ሙስሊም ነው ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። ነሕኑ ነሕኩሙ ቢዛሂር ወላሁ የተወሊ ሰራኢር። የእኛ ዳኝነት በውጭ ነው፣ ውስጥን አንበረብር። ሙስሊም ካፊር ከባድ ነው። ለዛ ነው ኢማሙ አቡ ሐኒፋ ምን ይላሉ? አንድን ሙስሊም በስህተት ተሳስቼ ካፊር ከምል ይላሉ 1000 ካፊር ሙስሊም ብል ተሳስቼ ይሻላል ይላል። ከባድ ነው አንድን ሰው ሙብተዲዕ ማለት። ካፊር ማለት ከባድ ነው። ካልሆነ ኩፍሩ ወደ አንተ ይመለሳል። ነቢዩ ዓለይሂ ሰላቱ ወሰላም እንዳሉ ካፊር ያልከው ሰው አላህ ዘንድ በትክክል ካለን ኩፍሩ ወደ አንተ ይመለሳል። ይሄ ቃል አይውጣል። እኛ ሱፊያ ብናገኝ ተከትለን እንሰግዳለን። ሰለፊያ ይሁን ኢኽዋኒ ይሁን ተብሊግ ይሁን ሰለፊ ሁሉም ሰው ኢማም ከሆነ ተከትለው ካረደ ቁጭ ብለ መብላት የእስልምና አቋም ይሄ። ኢብኑ ተይሚያ አራቱም መዝሃብ የሚያከብር ነበር። ብዙዎቹ ከአራቱ መዝሃብ አፈንግጧል ይላሉ። በጭራሽ ሐታ ውብ የሆነ ወርቃማ ንግግር አለው ለዚህ ትውልድ የሚያስፈልግ። አካዱ አጅዝም ይላል፣ እኔ እኮ ልቆርጥ እችላለሁ ይላል። አነል ሐቀል ሙቢን እውነተኛው ሐቅ ያለ ላ የኽሩጁ አን መዛሂብ አልአርበዓ ከአራቱ መዝሃብ እውነቱ አይወጣም ይላል። ከሻፊዒ ብታጣው ከማሊክ ታገኘዋል፣ ማሊክ ብታጣው ከብን ሐንበል ታገኘዋል። ከየት ይወጣል ከዚህ ውጭ? ሐቅ ከአራቱ መዝሃብ አይወጣም ይላል ኢማም ኢብኑ ተይሚያ። ሁሉም ተከታትለው ነው የመጡ፣ የዳይመንድ ሰንሰለት ናቸው። አቡ ሐኒፋ ከነ ጃዕፈር ሳዲቅ ከታቢዎቹ ነው የተማረው። ኢማሙ ማሊክ ሻፊዒን ኮትኩታ ወጡ፣ ሻፊዒ ደግሞ ኢማሙ አሕመድን ኮትኩታ ወጡ። ሁሉም ከነቢዩ ዓለይሂ ሰላቱ ወሰላም ከምንጩ ነው የዘገኑት። ወኩሉን ሚን ረሱሊላሂ ሙልተሚሱ ገርፈን ሚነል ባህሪ አው ረሽፈን ሚነ ዲየሚ እንደሚሉት የኢብኑ ተይሚያ አቋም አራቱ መዝሃብ ማክበር። አራቱ መዝሃብ የኛም የትውልዱን መመሪያ። ወጣቱ ትውልድ እንደ አዲስ ወደ መዝሃብ ቅራአቶች መመለስ አለበት። የአኢማዎቹ ዕውቀት የፈሰሰው እሱ ውስጥ ነው። ኢብኑ ተይሚያ ረዲየላሁ ተዓላ ዐንሁ አቋሙ ገራገር ነበር። ሰዎችን ማክፈር አይወድም። ለኡማው አንድነት ይጨነቅ ነበር። ሙስሊሙ ደንበሩ እንዳይዳፈር የሚታገል በብዕሩ በሰይፉ በልሳኑ የታገለ ጀግና። ከኢብኑ ተይሚያ ታሪክ አንድ ሌላ ነገር እንማራለን። አተይሚያ ሴት ነች ብለናል። ሴቶችና የዳዕዋ ሚና ይህ ትልቅ ሰው የሚጣራባት ሴት ነች። ኮትኩታ ትውልድ አወጣች። ስሟ እስካሁን ይጠራል። ሴቶቻችን በዳዕዋ ልትሳተፉ ልጆቻችሁን በማቅራት ማህበረሰቡን በማቅናት ላይ ጉልህ ሚና መኖር እንዳለበት ከዚህ ታላቅ ሰው ታሪክ እንማራለን። ነገር ግን ኢብኑ ተይሚያ ምንም ይሁን ሰው ነው፣ ለይሰ ማዕሱም አይሳሳትም ብሎ ሰው ያምናል። ከነቢዩ ዓለይሂ ሰላቱ ወሰላም ውጭ ዋስትና የተሰጠው የለም። ሐቅን የገጠመባቸው ላይ ፈቢሃ ወኒዕማ፣ ያልገጠመባቸው ማይመስለን ላይ ግለሰብ አይደል። እሱ ራሱ አስተምሮናል። አና አቅዋል الዑለማ يحتج لها لا يحتج بها ይላል። የዑለማዎች ንግግር ደሊል ነው የሚፈልጉት እንጂ የነሱ ንግግር መረጃ ይሆን ከየት ነው የዘገኑት ነው የሚታይ። ለዛ ነው ይሄን ትምህርት የወሰዱት ደረሳቸው ኢብኑል ቀይም ምን ይላሉ ስለ ኢብኑ ተይሚያ። አንዳንዴ ከኢብኑ ተይሚያ አቋም መውጣት ሲፈልጉ هذا رأي شيخنا ይህ የሼኻችን አቋም ነው፣ እኛ ግን ሌላ መንገድ አይተናል ብለው ያልፋል። ليس عصمة للناس። እዛ ዑሰይሚን ኢብኑ ተይሚያን በ11 አቋም ተለይተዋቸዋል። በርካታ ዓሊሞች ግን ሰዋዱል አዕዘም አብዛኛው ወንዙ ግን ኢብኑ ተይሚያ መስመር የነብዩን ሱና ሕያው ያደረገ የነብዩ ወዳጅ አሕመድ ብን ዓብዱል ሐሊም ኢብኑ ተይሚያ
ከኢብኑ ተይሚያ ትምህርት ከምንወስደው የዛሬ ትምህርት ማሳረጊያ የምናደርገው አደራችሁ አሁን እኮ እስልምናን የሰለሙ ወጣቶች እኮ አልሰለማችሁም እየተባሉ እንዲህ ሚል ፌስቡክ ላይ ያያችሁ ነው ቲክቶክ ላይ ለምን እኛ ውስጥ ባለ ልዩነት እኛ ውስጥ በፈጠርናቸው ልዩነቶች ሰዎች እንዳይሰልሙ የሰለሙትም አልሰለማችሁም እየተባለ ሰውን ቢዚ አናድርገው እነ ኢማም ሁጀቱል ኢስላም አቡል ሐሚድ አልገዛሊ አንድ አቋም አላቸው ኢልጃሙል አዋም አን ዒልሚል ከላም አብዛኛውን ህዝብ ስለ አላህ ሲፋ ከአርሽ በላይ ነው እጃለው እንዲያለው ውስጥ አትክተቱት ይላል ህዝቡ ይስገድ ይጹም ይስራ ይለወጥ ቢዚ አታርጉት በዚህ ይላል አሁን ቢዚ ያረግ ነው ገና 2 ኪታብ ያልቀራ ቡኻሪ እንደ ሙስሊም አስተካክሎ ያልቀራ አንድ ተፍሲር እንኳን ያልጨረሰ ነህው ውስጥ አጅሩሚያን ሙልሃን አልፊየቱ ኢብኑ ማሊክ ኢብኑ ዓቂል አንዱን ያላየ ሰው ስለ አላህ ሲፋ ይከራከራል ህዝቡ ደግሞ አልገባው አንድ ቦታ ላይ አንድ ጋዜጠኛ አንዱን ጠየቀው هل انت اشعري ያለ اشعري እሱ ያውቃል ግን ሽዕር የሚለውን ጸጉር የሚለውን ቃል ያውቃል አጋጣሚ ደግሞ መላጣ ነው እሱ هل انت اشعري ጸጉር አለ ያለው መስሎታል እኔ አሽዓሪ አይደለሁም ለምን አለው ጸጉር የለኝም አለ ሌላኛውን ጠየቀው هل انت ማቱሪዲ ደግሞ አሽዓሪያ ማቱሪዲ ያለ ማቱሪዲ ነው ሲለው አይደለም አለ ለምን ሲለው لانني اريد ማቱሪዲ ማለት ማቱሪድ አትፈልግም ነው ቃሉ አንተ ማትፈልግ ነህ እንዴ ያለው መስሎት አይ ፈልጋለሁ አለስ ህዝቡ ያውቀው እዚህ ውስጥ ከተነው የዓሊሞችን ጨዋታ የተራ ወጣቶች ጨዋታ አይደል ዓሊሞቹ ፊት ለፊት እንወያይ ህዝቡን ግን ቢዚ ያናርገው በቲክቶክ በፌስቡክ ቢዚ አርገነዋል ህዝቡ እንዴት ይሄ ወጣት ቁጭ ብሎ ተፍሲር ይቀራ እንዴት ነህው ይቀራው ትልቁ ወሲያችን ይሄ ወጣት ከኢብኑ ተይሚያ የሚማረው ለዲን መኖር ለዲን መታገል በዲን መስመር ላይ መሰዋት ትልቅ ጸጋ ይሄው ዛሬ ከ700 ዓመት በኋላ ኢብኑ ተይሚያ እንዳገም እናነሳዋለን ለአላህ የሰራ ዳመ ወተሰል ዚክሩ ይቀጥላል በሰዎች ጋጋታ በስራ አይቆምም ፈንጥቆ ይወጣል የሆነ ጊዜ ለዛ ነው ኢማሙ ማሊክ መን ካነ ሊላህ አሉ ይባላል ለአላህ የሆነ ዳመ ወተሰል ይቀጥላል ወመን ካነ ሊገይሪ ሌላ የፈለክበት ዱንያ ጥቅም ዝና ከፈለክበት እንቀጣ ወንፈሰል መንገድ ላይ ይቀራል ለአላህ ኖረ እዚሁ ዛሬ በተከበረው ጁምዓ እናነሳዋለን ያ መን تحبون النبي محمد صلوا عليه وسلموا طول المدى فصلاتكم وسلامكم نورا لكم بأمسكم وبيومكم ولكم غدا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم أعز الإسلام والمسلمين وأذل الشرك والمشركين اللهم وحد صفوفنا وبارك حياتنا وألف بين قلوبنا اللهم أعز الإسلام والمسلمين اللهم احمي حوزة الدين اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم لا تدع لنا في مقامنا هذا ذنبا إلا غفرته ولا هما إلا فرجته ولا دينا إلا قضيته ولا مريضا إلا شفيته ولا غائبا إلا رددته ولا حاجة من حوائج الدنيا والآخرة إلا قضيتها يا أرحم الراحمين اللهم إنا نعوذ بك من زوال نعمتك وتحول عافيتك وفجاءة نقمتك وجميع سخطك يا أرحم الراحمين ألا فأقم الصلاة